ር በሬ በርበሬ የረ ቤተሰብ ስድስተኛ እና የረ ቤተሰብ አምስተኛ። ሁለት በርበሬ ለ ሶስቱም የመጀመሪያ ፊደል ናቸው። በቀና ለ አንድ ላይ በቀለ። መ ን በመጠን በመጠን የቤተሰብ ስድስተኛ በመጠን በቆሎ የቀ ቤተሰብ የመጨረሻው ቆና የለ ቤተሰብ እንዲሁ መጨረሻው ሎ በቆሎ። በሀሳብ በሀሳብ በለስ እዚህ ጋር በሀሳብ የሰ ቤተሰብ አራተኛን ተጠቅሜያለሁ። የበቤተሰብ ስድስተኛ አንድ ላይ በሀሳብ እዚህ ጋር በለስ። ከዚህም በላይ ብዙ መጨመር እንችላለን። ወደ ቡ ቀጥል። ቡን እንደ መነሻ በመጠቀም ማለት ነው። ቡታ የተቤተሰብ አራተኛ ቡታ። ጋ የገቤተሰብ አራተኛ ዝ የዘቤተሰብ ስድስተኛ አንድ ላይ ቡታጋዝ ቡታጋዝ። ቡሎን ብሩክ የረ ቤተሰብ ስንተኛ ነው? ሁለተኛ ላይ ቡሩክ። ሬ የረ ቤተሰብ አራተኛ ቡን ሁለቴ ተጠቅሜያለሁ። የረ ቤተሰብ ስንተኛ? አምስተኛ። ሬ የምንላት አንድ ላይ ቡራቡሬ። ቡሃቃ። ወደ ቢ እንሂድ። ቢላዋ እዚህ ጋር ቢላዋ የወ ቤተሰብ ስንተኛ ነው? ይሄ የለ ቤተሰብ አራተኛ የወ ቤተሰብ አራተኛ ቢላዋ። እዚህ ጋር በቤተሰብ ሶስተኛ የዘ ቤተሰብ ደግሞ ስንተኛ ነው? አራተኛ ቢበዛ። የሀ ቤተሰብ መጨረሻው የነ ቤተሰብ ስንተኛው? ስድስተኛ ቢሆን። ቢሮ የረ ቤተሰብ ስንተኛ ነው? መጨረሻው ሰባተኛው አንድ ላይ ቢሮ። ቢሞት የመ ቤተሰብ መጨረሻው ሞ የቤተሰብ ስድስተኛ ቢሞት። በቀጣይ ደግሞ ወዴት እንሂድ? ወደ ባ ለ ፈ ወ ባለፈው
ባለፈው ባ ን ክ ባንክ ባንክ ባ ለ ዳ ባለዳ ባለዳ ባ ለ ጉ ዳ ይህ ባለ ጉዳይ የገ ቤተሰብ ሁለተኛ የደ ቤተሰብ አራተኛ የየ ቤተሰብ ስድስተኛ ባለ ጉዳይ ባ ለ ሀ በቤተሰብ ስድስተኛ ባለ ሀብት ባ ላ ገ ር ባላገር የበቤተሰብ አራተኛ የለቤተሰብ አራተኛ ገ እና የረቤተሰብ ዘጠኛ ስድስተኛ ባላገር ባ ባ ር የሀ ቤተሰብ ስድስተኛ የረ ቤተሰብ ስድስተኛ ባህር ባህር ባ ለ ጪ ራ ባለጭራ የጨ ቤተሰብ ስድስተኛ የበ ቤተሰብ አራተኛ ባለ ጭራ ወደ ብ እንሂድ ብ ቅ ል ብቅል 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 ብ ሉ ይህ የለቤተሰብ ሁለተኛ የቤተሰብ ስድስተኛ ብሉይ ብ ል ጫ ብልጫ የለቤተሰብ ስድስተኛ የጨ ቤተሰብ አራተኛ አንድ ላይ ብልጫ ብ ል ሀ ፍ ብልሃት የለቤተሰብ ስድስተኛ እና የተቤተሰብ ስድስተኛ አንድ ላይ ብልሃት ብ ሄ ራ ዊ የሀ ቤተሰብ የቻ ሀመርሃ ምንላት አምስተኛ የረ ቤተሰብ አራተኛ የወ ቤተሰብ ሶስተኛ ዊ ምንላት አንድ ላይ ብሔራዊ ብሔራዊ ብ ል ቃ ጥ ብልቃጥ እ ር ሌ እዚህ ጋር የጠ ቤተሰብ ስድስተኛ ናት ስድስተኛ ብልቃጥ እዚህ ጋር ብርሌ የለቤተሰብ አምስተኛ ጥቅም ያለው ማለት ነው። ወደ መጨረሻውና ወደ ቦ እንሂድ። ቦ ቦታ የተቤተሰብ አራተኛ ቦ ም ብ የመቤተሰብ ስድስተኛ የበቤተሰብ ስድስተኛ አንድ ላይ ቦምብ ቦረ ሼ ቦረሽ ቦረሸ
ቦ ን ዳ ቦንዳ ቦ ረ ና ቦረና ቦ ረ ቦ ረ ቦረቦረ ቦ ላ ሌ ቦላሌ ቤን ረስተናታል። ስለዚህ ጋር እንጨምረዋለን፣ ችግር የለውም። ቤ ቶ ቺ ቤቶች። የተቤተሰብ መጨረሻው የቸ ቤተሰብ ስድስተኛ ቤቶች። ጤ ን ዚ ን የዘ ቤተሰብ ሶስተኛ የነ ቤተሰብ ንን ስድስተኞች አንድ ላይ ቤንዚን። ቤ ሩ ት ቤሩት። ቤ ተ ኛ ቤተኛ። ሌላው ዲቃላ የምንለው ይሄ ፊደል ነው። በሱም እንዲሁ አንድ ቃል መስረት እንችላለን። ዋ ል ት ዋልት። እነዚህ ሁሉ ቃላት እንግዲህ የበን ቤተሰቦች እንደመነሻ በመጠቀም የተመሰረቱ ናቸው። እዚህ ጋር በን በመጠቀም በርበሬ፣ በቀለ፣ በመጠን፣ በቆሎ፣ በሐሳብ፣ በለስ የሚል ስናገኝ ቡን ሁለተኛውን በመጠቀም ደግሞ ቡታ፣ ቡታ ጋዝ፣ ቡሎን፣ ቡሩክ፣ ቡራቡሬ፣ ውሃቃ። ቢን ወይም ሶስተኛውን በመጠቀም ደግሞ ቢላዋ፣ ቢበዛ፣ ቢሆን፣ ቢሮ፣ ቢሞት። ባን አራተኛውን በመጠቀም ለመነሻ ባለፈው፣ ባንክ፣ ባለዕዳ፣ ባለጉዳይ፣ ባለሀብት፣ ባለሀገር፣ ባህል፣ ባለጭራ። ብን ወይም ደግሞ ስድስተኛዋን በመጠቀም ደግሞ ብቅል፣ ብሉይ፣ ብልጫ፣ ብልሃት፣ ብሔራዊ፣ ብልቃጥ፣ ብርሌ። አምስተኛውን ርስቻ ስለነበር እዚህ ጋር ተጠቅሜያታለሁ። ቤቶች፣ ቤንዚን፣ ቤይሩት፣ ቤተኛ። ይሄ በአምስተኛው ወይ በቤ የተመሰረቱ ናቸው። ወደ መጨረሻው ቦ ስንመጣ ደግሞ ቦታ፣ ቦምብ፣ ቦረሸ፣ ቦንዳ፣ ቦረና፣ ቦረቦረ፣ ቦላሌ። የመጨረሻ የበዲ ቃል ምላት ቧ ናት። በሷም አንድ ቃል መስርተናል። ቧልት። ቧልት እንግዲህ ይሄን ይመስላል ቤተሰቦቼ። ሰብስክራይብ አድርጉ። እዚህ ድረስ እያያችሁ ከሆነ ወደፊትም ይጠቅሟቸዋል። ቻናል የተለያዩ ትምህርታዊ ቪዲዮዎች ስለሚለቀቁበት ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ ላይክ አድርጉ። ይህ ጊዮን አካዳሚ ነው። በኦንላይን መማር የምትፈልጉ ደግሞ በማስቀምጥላችሁ ስልክ ቁጥር የደወላችሁ ከተለያየ አማራጭ መማር ትችላላችሁ።